ቁርአን መክሉቅ ይህ اللفظ المنزل መክሉቅ እንደሆነ አምነን የምንቀበለው ነገር ነው ያለ ምንም ሸክ ያለ ምንም ጥርጥር ኢማም አህመድ فعانى معاناة شديدة ታገሉለት ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ መክሉቅ ነው ብለው ነበር እኮ የዛሬ 1000 ዓመት አካባቢ ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው የእንትና ቃል ነው የአላህ ቃል አይደለም ጅብሪል ነው በራሱ አገላለጽ የገለጸው የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን አረብኛ የሆነው ፍጡር ነውና ፍጡርነቱን ማመን ግድ ነው ንግግሩ ነው በቀጥታ ነው ከሱ የወረደል ሙሽ ከላሙ ጅብሪል በኢማሙ አህመድ ዘመን ቁርአን መክሉቅ ነው አሉ ተፈጣሪ ነው አሉ ኢማሙ አህመድ ቆሙለት ሌት ተቀን ተገረፉበት አሁን ለኛ የአላህ ቃል ደረሰ ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አርገው የጅብሪል ነው አሉ ከላሙላህ ቃሉ ነው ተከለመ به ይላሉ ኢማም አህመድ የተናገረው የአረበኛ ቋንቋም አይደለም ከአረበኛ ውጭ ባሉ ቃላቶችም ወይም ከአረበኛ ውጭ ባሉ ቋንቋዎችም የሚገለጽ ቃላት አይደለም የግድ ንግግር በትክክለኛ ድምጽና በፊደላት የተዋቀረ እንዲሆን የግድ ምላስ ግሮሮ እነሱ እንደሚሉት የአየር መውጫና የሚሰሩት ነገር ብሏስ እኮ አያስፈልግም ይሄንን የሚያሳዩ የቁርአን መረጃዎች ብዙ ናቸው ለምሳሌ አላህ Subhanahu Wa Ta'ala اليوم نختم على أفواههم وتكلمنا أيديهم تشهد أرجلهم بما كانوا يكسبون አፋቸው ላይ ግርዶሽ ያደርጋል ይዘጋዋል አላህ Subhanahu Wa Ta'ala እንደዚህ ወንጀለኛ የሆኑ ሰዎችን የቂያማ ቀን ከዛ በኋላ እጆቻቸውና እግሮቻቸውን እንዲያወሩ ያደርጋል አላህ ዘንድ ይሄ በጣም ቀላል ነው የሚሳነው አይደለም አይደል ይሄን የመሰሉ በርካታ አንቀጾች አሉ እንዲያውም በዚህ መልኩ በእነሱ ላይ ሲመሰክሩባቸው في سورة فصلت الله سبحانه وتعالى هنا ስምልክትና ምን ብለው ይጠይቋቸዋል قالوا لما شهدتم علينا ለምን መሰከራችሁብን ይላሉ ሌሎች ዘመታ ከደል قالوا أنطقنا الله الذي أنطق كل شيء وهو خلقكم أول مرة الله سبحانه وتعالى አናገረን ያ ሁሉንም ነገር ለመጀመሪያ ጊዜ የሚያናገረው ራሱ ማለት ነው አላህ እንደፈለገ ሁሉንም የማይናገረውንም ያናገረዋል አይደል ይሄ ታወቀ ይህም ቻሳን ጋዝ የሆኑ ነገሮችም እንደሚናገሩ ቁርአን ላይ አለ ሰማያትና ምድርና አስማት ቃለታ አተይና ጣኢዒን ታዛዥን መተራል ያሉ ሰማያትና ምድር ወደ አላህ Subhanahu Wa Ta'ala እንደዚህም በሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም የሚመገቡት አንዳንድ ጊዜ ምግብ ከሰሃቦች ጋር ተስቢህ ድምጽ እንደሚሰማው በትክክለኛ ሐዲስ ተረጋግጧል في صحيح مسلم መልእክተኛው ኢኒ ላ አዕለሙ ሐጀራን بمكة كان يسلم علي قبل أن أبعث إلى مكة يلا دنجاي أو قال له نبي كمهني بفيت السلام كيورد لي نبدأ إلى ስለዚህ ይህ መናገር የተባለው ባህሪ የግድ እኛ ከምናውቀው ከሰዎች ባህሪ ጋር የተቆራኘ ነው የሚለው እውነታውን ራሱ ካልማገናዘብ ባሻገር ያለውን ገሃድ ነገር የሚክድ አካሄድ ነው ምንም የሚያስከል ነገር አይደለም ማለት ነው መናገር የግድ ድምጽ ያስፈልገዋል ይሄ ድምጽ ደግሞ የሚወጣው ከጉሮሮ መሃል በሚወጣ አየርና በዛ መሃል በሚኖር የአየር ግጭት الى اخره የሚሉት ሐተታ አለ በዚህ መልኩ ነው ስለዚህ ይሄ የፍጡራን መገለጫ እንጂ አላህ መገለጫ ሊሆን አይችልም ይላል ይባባ ይህ ግን አንደኛ ከትክክለኛ የቁርአን የሐዲስ የመረጃ አቀራረብ ስልት የወጣ ነው ምክንያቱም ስለ አላህ Subhanahu Wa Ta'ala ባህሪያት ስናወራ ከዚህ በፊት እንዳልነው በቁርአንና በሐዲስ ላይ በተጠቀሰልን ገደብ ላይ ብቻ እንቆማለን እነሱ እንደሚፈላሰፉት እንደዚህ ካልንማ እንደዚህ ማለት ነው እንዲህ ካልንማ እንዲህ ይኖረዋል ማለት ነው አንልም እኛ የተባልነውን ነገር መቀበል ነው ግዴታችን እንጂ ከዚህ ውጭ ሌሎች ፍልስፍናዎችን ማምጣት ተገቢ አይደለም ለምን ስለ አላህ ስናስብ አላህ ልዩ ነው ፈጣሪ ነው
እኛ በፍጡራን ላይ ከምናያቸው ነገሮች ተነስተን ስለ አላህ ማውራት አይኖርብንም። ሱፊ ያረደው ሽርክ ላይ እስቲጋሳ ላይ እስካለ ድረስ ያረደው አይበላም። ይሄን በደንብ ያዝ። አይሰገድም። ከኋላውን መስገድ አይቻልም። ማእሙም ሆነ ያረደውንም መብላት አይፈቀድም። ይሄንን ወቅ በደንብ ምንም የምትደብቀው አይደለም። ኧረ ቀስ እንዳትል ቀስ አለለ የለም። ሱፊ እምን ላይ እስካለ ድረስ ማለት ነው። ሽርክ ላይ ያለ እስቲጋሳ ተወሱል ቢገይሪላህ እስቲጋሳ ቢገይሪላህ ተወኩል ዐላ ገይሪላህ እያደረገ ያለ ያረደው አይበላም። ለምን? ኢማሙ አሕመድ ረሒመሁላህ አንድ ቀን ሲጠየቁ ሀል የጁዙ ሶላቱ ወራአ ሙስኪር ወራአ ሰክራን ከሰከረ ሰው ኋላ መስገድ ከሚሰክር ሰው ኋላ ከሰከረ ሰው ኋላ መስገድ ይቻላል እንዳሏቸው ቃለ ላ አይቻልም። ቃለ ወኸልፈ መን የቁል ኢነል ቁርአነ መኽሉቅ ቁርአን መኽሉቅ ነው ከሚል ሰው ጀርባሳ መስገድ ይቻላል? ሱብሓነላህ አነሃከ ዐን ሙስሊሚን ወተስአሉኒ ዐን ካፊር አሉ። ስለ ሙስሊም ከሚጠጣ ሰው ጀርባ መስገድ አይቻልም እያልኩ ስለ ካፊር ጠይቀኛል። ቁርአን መኽሉቅ የሚል እኮ ፈወ ካፊር። ስለዚህ ተቆጠብ እንጂ ተው እንጂ አሉ። እስቲጋሳ እያደረጉ ሸዎቹ አለ ያባብያለህ እያሉ እየታገሉ አልደረሳቸውም እንዳትለኝ። እንደው በደንብ እየደረሳቸው ነው። በደንብ እየሰሙ ነው። በደንብ መረጃ እየተንቆረቆረላቸው ነው። ይህንን ተመልክቶ ደገር እየሄደ አልከሶ እያለ ቃጥባሪ እያለ ጌታው ሸህዬ እያለ ገትይ እያለ መጅት እያለ ኧረ ተው አንተ እነዚህ እኮ የአላህ ደጋግ ባሮች ናቸው። እንደው መናገር ስላለብኝ ነው። ደጋግ ናቸው አትዳፈር። እኔ የአላህን ባሮች እወዳለሁ፣ እንወዳለን። አህሉ ሱና ባህሪያቸው ይሄ ነው። እንወዳለን የአላህን ባሮች፣ እንወዳለን የአላህን ወልዮች፣ እንወዳለን የአላህን መላኢካዎች፣ እንወዳለን የአላህን ነቢያቶች። ነገር ግን አንገዛቸውም። በስባቸው አንመለም፣ ለነሱ አናርድም፣ መጀን አንልም፣ ድረሱልን አንልም። አጭሩ ይሄ በቃ ይሄ የአላህ ወልዮች። የአላህ ወልዮች ደግሞ እነማን ናቸው? አላህ ነው የሚያውቃቸው። አላህ ያውቃቸዋል። ምልክታቸውን ባይሆን ነግሮናል። እነማን ናቸው? አለዚነ አመኑ ወካኑ የተቁን እነዛ በአላህ ያመኑ ዓቂዳቸውን የያዙና አላህን የሚፈሩ ናቸው እንጂ የመሳሎች ልጅ እያጨሰ በሴት እየታማ አጅነብያ ጋር እየተቀላቀለ ጀማዓ ያቅ ሶላታ ጫት ስለቃመ ወልይ ነው። ይሄ እኮ የቀበሌ ምርጫ አይደለም። ይሄ የወረዳ ምርጫም አይደለም። ይሄ የክልል ምርጫ አይደለም። የፓርላማም አይደለም። የዲን ጉዳይ ነው ወንድሜ። መርጠህ የምታመጣው አይደለም። ቅሬዳኛ እንደምትመርጠው አይደለም። ወልይ መረጣ ለምን? የአላህ ሐቅ ነው። የአላህ ባሮች እንደዛ ናቸው። ስላየናቸው እኮ ነው። ብዙ እየጫንባቸውም አይደለም፣ እያወራንባቸውም አይደለም፣ ያሉም ወሬ አይደለም። ጫት ይቅማሉ፣ ሲጋራ የሚያጨሳለ፣ ቀይ ቀዩን ጠጋበይ በእናንተ ነው ሀገራችን የሚገባልን የሚላለ እንዳለ አንተ ሀገራ ላይ የሚያሞቅ እያስጨፈረ ድብ እየወገረ ታው ይሄ በጣም ከባድ ነው። ከዛ ውጭ ያሉት መሻይኾችሳ ሸህ ሆኖ የሚያቀራ ሱፍይ ሆኖ እስቲጋሳ የሚያደርግ ከሆነ እሱም ያረደው አይበላም። እሱም ከኋላ ሆኖ አይሰገድም። ቢሞትም አይሰገድበትም። ረሂመሁላህም አይባልም። በጀናዛውም ላይ አይሰገድም። እንዴ አንተ ቁረይሾች እኮ ሲገዙ ቁረይሾች እያመለኩ ያለው ምን ነበር እያመለኩ ያለው? ቅዱስን እኮ ነው። ቅዱስ የሚሏቸውን እኮ ነው። ላት፣ መናት፣ ዑዛ ከነዚህ ጀርባ እንደውም ላት ከሚባለው ጀርባ የቁሉ بعض اهل العلم ምን ይላሉ? ላት የሚባለው ላት ከሚለው مخفف ነው ይላሉ። ላት አበስባሽ ማለት ነው። ካነ የሉቱ ሰውይቅ ለልሁጃጅ ለሐጃጆች በሱ ያበሰበሰ ነበር። በጣም ይቀርብ ነበር። የሞተ ጊዜ ቀብሩ ላይ እንተና። ለማንኛውም አላህ የጉስ የዑቅ ነስራ ብሎ የቆጠራቸው አምስቱ በኑህ ዘመን የነበሩት የቁል ኢብኑ አባስ ረዲየላሁ ተዓላ ዐንሁ አስማኡ ሪጃሊን ሷሊሒን እነዛ አምስቱ የደጋግ ሰዎች ስም ነበር ይላል። ደጋጎቹን ሰዎች ሐውልት ሰርተውላቸው ሲያመልኳቸው ነበር። ተጓብተናል አይደል? ሐውልት ሰርተውላቸው ሐውልቱ ጀርባ ቅዱስ አለ፣ እዶሪሁ ጀርባ አሁንም ቅዱስ አለ። ቁርአን የከለከለው ከዚህ ከሐውልቱ ጀርባ ያለው ቅዱስ አትገዙት እያለ ነው አላህ። አዎ ከዚህኛው ከሸየ ዶሪህ ጀርባ ቅዱስ ሰው ብሎ እየተናገረ ነው። የሚገርመው የነዛ ቅዱስነት የተመሰከረለት ነው። እነዛ ሲያመልኳቸው ጅብሪልን ማምለክ እኮ የተከለከለ እኮ ነው። ሚካኤልን ማምለክ እኮ የተከለከለ ነው። በቁርአን ውስጥ ታላቅነቱ የተነገረለት እነ ንጉሶች ቁርአን ላይ አሉ እንዴ? ገትይ ቁርአን ላይ አሉ እንዴ? አብዱል ቃድር ጄላኒ ቁርአን ላይ አሉ እንዴ?
አቃጥባሪ አልካስይ ሸህየ መርስ ያሉ እንዴ አማናም በይዳን ይጫል ይሾንክ ይሄ ሁሉ አለ የለም እነዚህ ሁሉ የሉም ቁርአን ላይ ያሉትን መላእክት አታምልክ ይያል ቁርአን ላይ የሌለውን እንዴት ትታገላለህ ምን ነካ ኧረ እኛ እናመልካቸው እና ምን እያደረጋችሁ ነው እኛ አላህ ዘንድ እንዲያቀርቡን ተላላቅ ናቸው ይችኑ ነገር እኮ አረቦች ሲሏት ነበር ምን ይሉ ነበር ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቀርቡን እንጂ አናመልካቸውም እኮ ሲሉ ነበር ሃኡላኢ ሹፈዓኡና ዒንደላህ እነዚህ አላህ ጋር አማላጆቻችን ናቸው ሲሉ ነበር እነዛም أما الخالق فهو الله يعتقد أبو لهب وأبو جهل يمنع لكم الله يتناقره يهيني وريد لهم يوهبي وريد لهم قرآن يوهبي كونه فعلا وسهلا تو قرآن يوهبي بلهم السطوة قرآن الله قالنا يا الله نقرنا نقرقن وهبي يمثلوا أنت قدموها لنا قدموه يزوتها سرطوبتها عندما قنت تبلو سرابت بك أجمع تنادر كتب ساج قالك ليلا نقرين ليلا نقر كويل ስለዚህ ይሄ ሊታሰብበት የሚገባ ነው የአቂዳ ጉዳይ ነው ወንድሜ ሰው በማይረባ በሚረባው እንትና ሙርተዲዕ ነው እንትና ፋሲቅ ነው እንትና ምንድነው ይላል አቂዳ ላይ እስኪ በርታ እስኪ ለአላህ ብለህ የምትታገል ከሆነ ለአላህ ብለው ኩፍር የሚሰሩ ሰዎች ላይ አይዘምትም እስኪ ተናገረው እስኪ ፉላን ሁጃ قد اقيمت عليه الحجه እስኪ ካፍር ነው እስኪ ሙሽሪክ ነው በል አይልም ሌላ ቦታ ግን ሲዳፈር መላሱን ሲመዝ ታያል አቂዳ ላይ ግን ደካማ ብዙ ደካሞች ስላየው ነው አቂዳ ነው ተብዲዕ ላይ የተብዲዕ ዘመቻ የተፍሲቅ ዘመቻ ላይ የሚያክል የለም እንደው መላሱ ጎራዴ ነው ነገር ግን አቂዳ ላይ ሲደርስ ወገቤን ይላል ቀበጡኝ መጠንከር አለበት ላይ ሳትጠነክር መጠንከር ለለበት ላይ ሁለቱም ላይ ጠንክር ነው የምንለው ሁለቱም ላይ ጠንክር የአቂዳ ጉዳይ እንደዚህ ቀላል አይደለም አሁን ኢኽዋንዬ ተዝረክርከው አሁን በየከተማው ፍዳቸውን እያሳዩአቸው ታው ብለናቸዋል እኛን ግን ጥሬ ናቸው አሉ ልጆች ናቸው አሉ ታው ልጅ አይደለም ታው ይኸው انهم فتيه امنوا بربهم وزدناهم هدى اهل السنه والسلفيዎች እንደዛ ናቸው ልጅ አትበል ታው ልጅ አትበል ትወድቃለህ መኮፈስ ቁረይሾች ወደቁት እየተኮፈሱ ነው ከኛ በላይ ላሳል ለሀገሪቱ ያለ ነው ለኢኮኖሚው ያለ ነው ለፖለቲካ ያለ ነው ዘመደኛ ተሰሚ ያለ እኛ አረኛ አትበል ታው እኛኛ እኝኝ ነው ምንም የሚገኘው ነገር የለም ታው አላህን ፍራ ይሄው አሁን አህባሽን እንዴት ይቋቋማል በምን ይቋቋማል መጅሊስ ላይ ልክ ስጋ እንዳየ አሞራ ልክ ስጋ እንዳየ አዲስ ከዋሻው እንደወጣ ጅብ ያመበላለ ሁለቱም ተጫረሱ ታላለቁ በመጅሊስ አንተ የተለያደርሱት እስላምን የለያደርሱት ሙስሊሙን ኡማ ምን ሊያመጡለት ምን ሊያተርፉለት አቂዳ አላስተማሩት ተውሂድ አልነገሩት ተውሂድ ሳይነግሩት እኛ እንድንሆን አንድነታችን አሉ ሾቅ አደረጉት ገደሉት አንተ ተውሂድ ስትናገር ያኮ ከየመን የመጣ ነው ይላል እኔ ኢትዮጵያዊ እዚሁ ነው ያለሁት አብረን የተወለድን ነው ዲኑም ከየመን አይደለም የመጣው ቁርአኑ ከየመን አይደለም የመጣው አንድ አልጨመርንም አንድ አልቀነስንም በነበርንበት ላይ እንቀጥል ነው ሌላ ነገር የለም የነበርንበት ሱሐባ የነበረበት ታቢዒዎች የነበሩበት አልተመቸህም ላንተ ስላልተመቸህ አልቻልኩም በልንጂ እንደ ያስተካከለኝ እንደናንተ አልተመቸኝም እኔ ይሄንን ነገር መተው አልሆነልኝም በልንጂ እንድታጥላላህ አንተ ማያዝ ቢያቀተህ ማጥላላቱ ምን አመጣው አጋዥ መሆን ቢያቀተህ ጥላትነቱ ምን አመጣው ወተት መሆን ቢያቀተህ ዝምብነቱ ምን አመጣው ታው እንጂ አንተ ታው ያስተምሩበት ታው እናስተምርበት ለአላህ ነው ደግሞ እየጠራን ያለ ነው ለአላህ ወደ አላህ ነብዩን ውደዱ ነብዩን ተከተሉ ያስተምሩትን ስሩ የአላህን ብቻ ተገዙ አለቀ ወልይ ጥሉ አላል የአላህን ባሪያ እንዴት እናስጠላለን አላህ ወደዳቸው አላህ ክብር የሰጣቸው ግን እንደናንተ በምርጫ አይደለም ወልይነት በዘር የሚተላለፍ አይደለም በዲኤንኤ የሚተላለፍ አይደለም ወልይነት الذين امنوا وكانوا يتقون ያለው የነከለ ልጅ አልተባለም የመርስይ ልጅ የሾንክይ ልጅ ነብዩ አለይሂ ሰላቱ ወሰላም ያ ፋጢማ سليني من مالي ما شئتي لا أغني عنك من الله شيئا فاطمة لجوي فاطمة بنت محمد يا محمد لفاطمة وياه نبي عليه الصلاة والسلام كجنزل يتأيكين يشاركوتن رجاشان له أجزشان له كالله قطعت قنال استلشم ماله من فاطمة يا نبي لج
ፋጢማ የአልይ ባለቤት ፋጢማ የነብዩ ዘር እንኳን በፋጢማ ላይ ነው እኮ የመጣው ታሪክ አንበበ ከሆነ ማለት ነው مع ذلك النبي عليه الصلاه والسلام እንደዛ አሏል ምን ሆነ ነው አንተ የሺዎቹ ልጅ ያንበሳ ልጅ አንበሳ ነው የነብር ልጅ ነብር ነው ኧረ ታው የፈረስ ልጅ በቅሎም አለ